ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ሁሉ ሰላም፣ እኔ ያለሁ እግዚአብሔር ይመስገን። ዛሬ ደግሞ በቃ ለየት ያለ ብዬ ልበላችሁ። በፊት ያው በናብሪሽ በነሩታ ምናምን ዙሪያ ነበር ብዙ ጊዜ የምሰራው። ዛሬ ግን በዚህ ሰውዬ ዙሪያ ሁሌ መለከተዋለሁኝ፣ ሁሌ ዩቲዩባቸውን አያለሁኝ። ምንም የማይገባው ሰው ማለት ይሄ ነው። እንግዲህ እኔ አላቅም፣ ብቻ በሽተኛ ነው አይባል፣ ሚስቱ ጤነኛ ነው፣ ብዙ ነገር ትናገራለች ስለሱ። እሷ ደግሞ አብራ መስራት መለወጥ ትፈልጋለች። አረብ ሀገር ነበረች፣ ከአረብ ሀገር ሄደች፣ 2 ልጅ ወልዳለች ከሱ ማለት ነው። ያው መቼም ጤነኛ ባይሆን ትዳር አይመሰርትም፣ ግን በጣም ለሚስቱ የወረደ አስተሳሰብ ነው ያለው። በእውነት ነው የምላችሁ። ምን እንደሚፈልግ አላቅም። ሁልጊዜ እንዳስለቀሳት፣ ሁልጊዜ እንዳናደዳት። እሷ ከሱ ጋራ ያው ለሁለት ስትሆኑ ዩቲዩብ ትንሽ እንትን ይኖረዋል፣ የመታየት እድል አለው። ግን ያው በዚህ ባህሪው ግን እንዴት አድርጋ እንደምትኖር አላውቅም። እግዚኦ ነው የሚያሰኘው። ብታው ዝም ብላችሁ ብትከታተሉት ዩቲዩባችሁን የሚያስቅ ሰውዬ ነው። አንደኛ ያስቃል፣ ሁለተኛ ያናድዳል፣ ብቻ ያበሳጫል። በአጠቃላይ እንደዚህ ለሚስቱ ክብር የሌለው ሰው ብቻ አላውቅም። በጣም ነው የሚያሰቃያት። እሷ ተንደፋድፋ ምን ብላ ሰርታ ልጆቿን ለማኖር ራሳቸውን ለመቀየር ነው ብዙ ጊዜ የምትጥረው። እንዳየዋት ከሆነ በጣም ጎበዝ ልጅ ነች፣ ግን እሱ በጣም ደካማ ነው ከምር። አረ የሚመልሰው መልስ፣ አረ የሚላት ነገር፣ እግዚኦ ማርና ክርስቶስ። እኔ ምን አይነት ሰው እንደሆነ አላቅም፣ እንዴት እንደሚረዳትም አላቅም። እኔ አላቅም ብቻ ግን ምንም አይግባቡም። በቃ ምንም። እሷ ብዙ ጊዜ የምትናገራቸው ነገሮች ጥሩ ነገር ነው። እሱ ግን በኔጌቲቭ ነው የሚያስበው ሁሉን ነገር። የሚናገረው ነገር ያስጠላል፣ የሚያደርገው ነገር ያስጠላል። ይመታታል፣ በአደባባይ ነው የሚመታት። ወይ ተመካክረው ነው እንዳይባል በዚህ ደረጃ እየመታት እንዴት ተመካክረው ነው ይባላል? በእውነት በጣም የሚያሳዝን ነው። እንደውም ከዚህ በፊት በጣም ተናዳ ተበሳይታ ጥራው ወጣ ነበረ፣ ተመልሳ መጣች። ያው የተዋለደ ሰው ከባድ ነው። በዚህ ዘመን ባልና ሚስት ሆኖ ልጅ ወልዶ መኖር ከባድ ነው። የልጆች ጥያቄ በጣም ከሚባለው በላይ ከባድ ነው። እውነቴን ነው የምላችሁ። እናት ግን ለልጇ ስትል ነው የምትጎዳው። ያው ወንዶች ግን በጣም አስቸጋሪ ባህሪ ነው ያላቸው። ግን የዚህ ሰውዬ ደግሞ ይለያል፣ ከማንም ይለያል። የእውነት ነው የምላችሁ። ዩቲዩባቸውን ይሁንና ምን እንደሚያደርግ ባያችሁ። እኔ በጣም ገርሞኝ ነው በቃ በእነሱ ዛሬ ልስራ ያልኩት። ሰውዬው ምንም የሚገባው ነገር አይደለም። ምንም እኔ እጃን ያላቅም። አንደኛ ታማሚ ነው ቢባል ይሰራል፣ ያርሳል። እርሻ ቦታ ሲሄድ እናየዋለን። እሷ ማብራት ሄዳለች። በቃ እሷ ለመለወጥ ነው የሚሰሩትን ስራ በይፋ እያሳየች። ያኔ እንደዚህ የውሸት ስራ እንኳን አትሰራም። ትክክል ኑሮዋን ነው የምታሳየው። ቤቷን፣ ንብረቷን፣ ያላትን ነገር የምትሰራው፣ ለልጆቿ ያላትን ነገር፣ ለእሱ ያላትን ነገር ነው። እኔ ጉዱን ተሸክማ ነው የኖረችው ነው የምለው። እሱን ተሸክማ በመኖሯ ራሱ እኔ በጣም ይገርመኛል። የእውነት ነው የምላችሁ። እንደው ገብታችሁ በእውነት ብታውላትና እንዴት እንደሚያደርጋት ስቅየት ነው። እቺ ቪዲዮ ተቀርጻ እስከምታልቅ ድረስ ድብድብ ነው። ደግሞ እኮ የሚማታው ደግሞ እኮ እንደ ወንድ እኮ ነው። በቃ ማለት ከወንድ ጋር እንደገጠመ ሚስቴ ነች፣ የልጆቼ እናት ነች። የለም በፍጹም ሂጂ ባክሽ። የሆነ ነገር ስድቡ ራሱ ሲያስጠላ። እንደዚህ በካሜራ ፊት ሚስትህን ማንቋሸሽ፣ በእርግጥ ተመልካች ያከብራታል። ምክንያቱም ለማን ብላ እንደዚህ እንደምትሆን። እቺ ሴት ምንም የጎደላት ነገር የለም። ቢጎላትስ በውስጥ የሚሆነውን ነገር ተነጋግሮ መቀጨረስ ሲገባ አንተ በስመ አብ ቲክቶክ ላይ ግማሹ እየቆራረጠ ይለቀዋል። በቃ የማይሰድቡት ስድብ የለም። ይህን ሰውዬ ብትፈቺው፣ ይህን ሰውዬ እንዴ ብታረጊው ይሏታል። ምክንያቱም ሰዎች ደግሞ ከሚያዩት አንጻር ነው። ግን እሷ ደግሞ ለልጆቿ ብላ ያው ልጅ ያላባት ከባድ ነው በዚህ ዘመን እኛ ባደግንበት ዘመን እንኳን ቢሆን እሺ፣ ግን በዚህ ዘመን ከባድ ነው። አንድ ሴት ልጇን ላሳድጋ ለማኖር የልጅ ጸባይ ከባድ ነው። በየዕለቱ ጸባያቸው ነው የሚቀየረው። የማይሆን አጓጉል ነገር ይለምዳሉ። አባት ሲኖር መኖሩ ብቻ ልጆች እንዲስተካከሉ ያደርጋል። የእውነት ነው የምላችሁ። እና በጣም የሚያሳዝንና በጣም የሚያደርጋቸው ነገሮች በጣም የሚደብር ነው። ለእኔ ይደብረኛል በእውነት። እኔ እንደው ሳየው በጣም ይገርመኛል። ምንድን ነው እንዴት ነው የሚረዳው? በቃ የሚሰማት እንዴት ነው የምለው። በቃ ብቻ አላቅም። 2 ልጅ ወልደዋል። ለልጆቹ ምን እንደሚያስተላልፍ አላቅም። መቼም ልጆች እናታቸው ስትመታባቸው፣ ስትንቋሸሽባቸው አይወዱም። ይሄ እርግጥ ነው። እናት እኮ የምትቆሽሸው ከወለደች በኋላ ራሷን የማትጠብቀው እኮ ለልጆቿ ስትል ነው እንጂ ውሃና ሰሙን አጠፍቶ አይደለም መቼም። እና እኔ እንጃ በምን አይነት መንገድ እንደሚስተካከል አላውቅም። ምንም አይስተካከልም። ኧረ እባክሽ ተኝቶ ነው የሚበላው። ደግሞ እኮ ተኝቶ ኧረ ቀና በልና ቁጭ ብለህ ብላ ይሰድባታል። የሚሳደበው ስድብ ነው። ሂጂ እባክሽ የሆነ ነገር በቃ እንደገና የሆነ ነገር አንስቶ
መወርወር ብቻ እኔ አላቅም። እኔ እንጃ ለኔ በጣም የሚደብር ነገር ነው የማይበት። እንግዲህ እናንተ መቼም አንዳንድ ሰዎች ሳታዋቸው አትቀሩም። ቲክቶክ ላይ እንደውም ሰው እየቆራረጠ ይሄ ሰውዬ ምን አይነት ጸባይ ነው ያለው፣ ምን አይነት ሰው ነው ምናምን በቃ ብዙ ነገር ይባላል። ግን ጥሩ አይደለም እንደዚህ የምታደርገው ነገር፣ በጣም የሚደብር ነገር ነው። ተስተካከል በእናትህ። ለሚስት ክብር ይኑርህ፣ ለሚስት ክብር ይኑርህ። ሚስትን ስታከብር ነው አንተ የምትከበረው። በዚህ ላይ ደግሞ ሙስሊሞች ናችሁ፣ ያው በራሳችሁ ሃይማኖት ለሚስት ያላችሁን ክብር ትምህርት ይኖራል ብዬ አስባለሁ። አለም እንጂ እና ሄድ ስገድ ወደ ፈጣሪክ። እሷ እንደዚህ ስትፍጨረጨር ራሳችሁን ለመቀየር እናንተ እንትን ለማለት ስትፈልግ አንተም አብርሃት መተባበር። የማይገባህ ከሆነ ማለት የማይገባህ ከሆነ የራስ አማርኛው ማለት ነው በራሳችሁ ቋንቋ አለ ተነጋግራችሁ መፍታት። ምንድነው እንደዚህ ሜዳ ላይ ሚዲያ ላይ እኔ ብሆን ባይገባስ ነው የምለው። ይሄን ሰውዬ ከምር በስመ አብ በጣም ነው የሚያስጠላው ሁኔታው፣ ነገር ስራው፣ ለሚስቱ የሚያደርጋቸው ነገሮች በጣም ይደብራል በእውነት። ተው፣ የልጆችህ እናት ነች። 2 ልጅ ማግኘት ማለት ቀላል አይደለም። ዛሬ ስንቱ ነው ልጅ ሲመኝ የማያገኝ እግዚአብሔርን ሲለምን ፈጣሪን ሲለምን። አንተ ግን ጀበና አንስቶ ክስክስ ነው፣ የውሃ መጠጫዋን አንስቶ ክስክስ ነው። ኧረ በስማ እንቁላል በቀደም አሁን ፊቷ ላይ ለጠፈባት። ከፊቷ አልፎ ግድግዳውን ነው እንዳለ የቀባባው። እንዴት ነው የሚያስበው? በዚህ በኢትዮጵያ ኑሮ ውድነት ለልጄ አበላለሁኝ ተውኝ ስትለው እሱ ግን አንስቶ ፊቷ ላይ ነው የከሰከሰው። አንዳንዴ የአይምሮ ችግር አለበት እላለሁኝ። ደግሞ በሌላ ቀን ደግሞ ኖርማል ሆኖ ደግሞ ስራውን ይሰራል። ወደ እርሻ ምናምን ሲሄድ እናየዋለን እንጂ ከሷ ጋር ሲቀመጥማ አለጸብ ምንም ነገር የለም። ሳይጣሉ አታስቡት። እና በጣም ይደብራል። ልታከብራት ይገባል። የልጆችህ እናት ነች። አረብ ሀገር ለፍታ ደክማ እንደገና ደግሞ አሁን ዩቲዩብን የምትሰራው ያው ወጣ ያለ ከአዲስ አበባ ወጣ ያለ ሀገር ነው የምትኖሩት። ወደ ስልጤ ሀገር መሰለኝ፣ ወደ ደቡብ መሰለኝ። እና የዛን ኮኔክት ምናምን ብዙ ነገር አለ እኮ። ተው እንጂ እንደውም እሷ አትደብቅም። ዩቲዩብ ይሄን ከፍሎኛል፣ ይሄንን አድርጎልኛል፣ ለሰዎች እቃ እየገዛች እያዘዟት የሆነ ሳንቲም። ይሄ ለማን ነው? ለልጆቿና ለአንተ ነው? ለሌላ ለማን ነው? ልታግዛት ልትተባበራት ይገባል እንጂ ብቻ አላቅም እንዴት እንደምታስብ ግን እግዚአብሔር አምላክ ይወቅ። ኧረ በስመ አብ አንተ ከባድ ሰው ነህ በእውነት። ሲያስጠላብክ የሆነ የምታረጋቸው ነገሮች፣ ለእሷ የምትሰጣት ክብር፣ የምትናገራት ነገር በጣም ይደብራል። መቼም አትሰማኝም፣ ግን ያው ሀሳቡን እንደው ሰዎች ሼር አድርገው እንደው ወደ እናንተ ካመጡና የምትስተካከል ከሆነ በሚል ነው እንጂ በጣም ይደብራል የምታረጋቸው ነገሮች። እኔ እውነቴን ነው የምልህ፣ ልሰራባችሁም አልፈልግም ነበረ። ምክንያቱም እንደኔው ታዳጊዎች ናችሁ። ግን ያው ከማየት አንጻር ተነስቼ ነው። ብዙ ጊዜ አያችኋለሁ። የማታደርጋቸው ነገሮች በጣም ይደብራል። እቃ መስበር፣ ተኝተህ መብላት። ኧረ እባክህ ቀና ብለህ ብላ ስትልክ ሂጂ እባክሽ ስድብክ። ከባድ ሰው ነህ በጣም። እና ተው፣ ለሚስት ክብር ይኑርህ። የልጆችህ እናት ነች። ምንም ቢሆን እንደዚህ ሆነ ራሱ ጥላህ አልሄደችም። ፍቅር ብቻ አይደለም፣ ለልጆቿም ስትልኩ ትቀመጣለች እናት። ለልጆቼ ልጆቼ እንዳይበተኑ፣ የሰው ሌላ ፊት እንዳያዩ ብዙ ነገር አለ። ለእናት ብዙ ክብር ያስፈልጋታል። እንደዚህ ሆና እያሳደገች ግን አንተ ኧረ እግዚኦ ማርና ክርስቶስ። እኔ አንተማ የምትለይ ሰው ነክ፣ የምትለይ ነክ። ሁኔታክን ሳየው፣ ቪዲዮአችሁን ሳየው ይሄ አውቃችሁ ለቪዲዮ ነው አይደለም፣ በፍጹም አይደለም። ብዙ ጊዜ ምክንያቱም ተመሳሳይ ነገር ነው የምታደርገው። አንድ ቀን ለእሷ ክብር ሰጥተህ አታውቅም። እሷ የኔ ቆንጆ ምናምን ብላ በቃ ሌሎች እንደሚያደርጉት ለማድረግ ትፈልጋለች። ግን አንተ ግን ምንም ብቻ አላቅም። ከባድ ሰው ነህ። ስለዚህ እኔ በቃ ያው የተሰማኝን ነው ልናገር የቻልኩት። ለምን በእነሱ ሰራሽ እንዳትሉኝ። እኔ በጣም አሳዝናኝ ነው በእውነት። አንደኛ አረብ ሀገር ለፍታ ደክማ ብዙ ነገር ጥራ ግራ ነው ወደ ሀገር የገባችው። አሁን ደግሞ አገር ቤት አርፋለሁ ስትል ባል ተብዬው ደግሞ እንዴት እንደሚያደርጋት እንዴት እንደሚሰድባት፣ ሁሌ እንዳዋረዳት እንጃ። እኔ ግን ብቻ አላውቅም። ያው በእነሱ በባህላቸው ምናምን ነው እንግዲህ ጋብቻቸው። ግን እሷ በጣም ተሳዝናለች። የእውነት ነው የምላችሁ። እኔ ከልቤ ነው ያዘንኩት። እንግዲህ ልቦና ይስጥህ ምን ይባላል። አንቺም ዱአ አርጊ እንዲስተካከል። ምንም ቢሆን የልጆችሽ አባት ነው።
ጸሎት ያስፈልገዋል። ይህ ሰውዬ በጣም ከባድና ከባድ ሰው ነው። የሚያደርጋቸው ነገሮች ይደብራል። እኔ ብቻ አላቅም። አንዳንዴ በሽተኛ ነው ላለሁኝ፣ አንዳንዴ ደግሞ ወይ ባህሪ ተፈጥሮ ነው ላለኝ። ቢሆንም ይሄ ነገር የሚስተካከል ነገር ነው እኮ ልጆች ምን ይሉሃል ነገ አድገው ይሄን ቪዲዮ ሲያዩ ወይም በሰዎች አባታችሁ እንደዚህ ነው ሲባሉ ይደብራል በጣም። ጅል አይሉት በስመ አብ። ምን ልበለው በምን ልሰይመው? በጣም የሚደብር ነገር ነው። እሷ ደክማ ለፍታ ስንት ነገር በእንጨት ነው እንኳን ቂጣም ጋግራ እንጀራም ጋግራ ልጆቿን የምታበላው። ዛሬ እንዲህ ዘመን አመጣሽ እንኳን ምጣድ ምናምን እንኳን የላትም እንደምታሳየው ከሆነ ማለት ነው ቪዲዮ ላይ። ያን ሁሉ እየሆነች ግን አንተ የምታደርጋቸው ነገሮች በጣም 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 ይደብራል። ብትችል ተመከር፣ የሚስትህን እንትን ስማ። ዩቲዩብ ያኖራችኋል፣ በደንብ ትሰራላችሁ። እሷ ራሱ ለብዙ ሰዎች ዩቲዩብ ይከፍላል ስሩ እያለች ነው ብርታት የምትሰጠው በዚች ባላት አቅም ማለት ነው። አንተ ግን እኔ አላቅም፣ ተኝቶ አልጋ ላይ መሬት ላይ ፍራሽ ላይ ተኝቶ የሚበላው እንዳንተን አየሁ። እሱም ይሁን እሺ፣ ግን ለሷ ክብር ስጣት፣ ለሚስት ክብር ይኑርህ። አንተ የሁሉኛ ሆነ እኔ ራሱ የምናገረው ያንተን ሁኔታ አይቼ ነው። ብዙ ጊዜ እከታተላችኋለሁ። ታሳዝነኛለች እሷ የምታደርጋቸው ለማደግ ራሷን ለመቀየር የምታደርገው ነገር በጣም ደስ የሚል ነገር ነው። ስለዚህ እንጃ ተከበር እስቲ እባክህን። እናትና አባትህን አታከብርም እንዴ? መቼም ክብር ከዛ ነው የሚጀምረው። ስለዚህ በጣም ይደብራል የምታደርጋቸው ነገሮች በጣም። እና ሚስትህን አክብር፣ ልጆችህን አክብር፣ ውደድ። እንጃ የምታደርጋቸው ነገሮች ደስ አይሉ። መልስህ ራሱ ይደብራል፣ ሁኔታ ያስጠላል። ኧረ በስመ አብ። ምን ብል በቃ ኮመንት ላይ እሱን የሚናገር ብቻ እንጂ እሷን የሚናገር ፍቹ ሁሉ የሚላት አለ እኮ። ግን እንዴት አድርጋ ልጆቿስ ነገ አባታችንስ ቢሏትስ? በጣም ከባድ ነው። ለሴት ልጅ ፈተና እኮ ነው። መጀመሪያ ሳይግባቡ በኋላ ደግሞ ችግሩ ይሄ ነው። እንግዲህ እግዚአብሔር እንግዲህ ያው መፍትሄ ይፈልግና ያስተካክለው ብለን መጸለይ ነው። እኛም ለሷ እንጸልይላት። ምን እናድርግ ታዲያ የሚለወጥ ከሆነ ማለት ነው። በተረፈ እንግዲህ ያው የዛሬ ቪዲዮ ይሄን ይመስላል። ውዶቼ ማሮቼ ሰላማችሁን ያብዛልኝ። ወዳችኋለሁ። ባይ 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 ብያለሁ።